በዚህ ቪዲዮ ውስጥ እንደዚህ መናገር የምችለው እንዴት እንደሆነ እናያለን። ይጠብቁን። ሰላም፣ እንዴት ናችሁ? ስሜ ደስታ ይባላል። የምኖረው ኢትዮጵያ ነው። ጉግል ፍሎ አማርኛ መናገር ችሏል። በዚህ ቪዲዮ የተለያዩ አቫታሮችን ተጠቅመን አማርኛ እንዲናገሩ ማድረግ እንደምንችል እናያለን። እሱ ብቻ አይደለም፣ እንደዚህ አይነት መዝሙሮችን እንዴት መፍጠር እንደምንችልም እናያለን። በመጀመሪያ የምንጠቀመው ጉግል ፍሎውን ፍሪ አካውንቱን ነው። ኒው ፕሮጀክት የሚለውን ከተጫንን በኋላ የፕሮምፕት መጻፊያ ሳጥን ውስጥ የመጀመሪያውን አቫታራችንን ክሬት ለማድረግ የሚረዳንን ፕሮምፕት እንጽፋለን። ከዛም ቀስቱን እንጫናለን። እዚህ ጋር እንደምናየው ቆንጆ ኢትዮጵያዊ ልጅ ክሬት አድርጎልናል። ቦታውን ለመቀየር ወይም ድርጊታቸውን ለመቀየር ወይም ደግሞ ሌላ ተጨማሪ ካራክተር ለመጨመር ከፈለግን እዛው ኢሜጁ ላይ የትዕዛዝ ሳጥኑ ላይ የምንፈልገውን ትዕዛዝ ጽፈን ክሬት እንዳደርጋለን። አሁን እዚህ ጋር እንደምናየው ፈረስ እንዲጨምር እየጠየቅኩት ነው። ስለዚህ ይህንን ክሬት አድርጎልናል። በመቀጠል አማርኛ ዲያሎግን ተጠቅመን ቪዲዮ ክሬት ማድረግ ነው። ለዛ ደግሞ ወደ ኋላ እንመለስና ኢሜጁ ላይ ሶስቱ ዶቶች ላይ ክሊክ ስናደርግ አኒሜት የሚል ኦፕሽን አለው። እሱን ተጭነን ፕሮምፕታችንን በፕሮምፕት ሳጥን ውስጥ እንጽፋለን። የቪዲዮውን አይነት እዚህ ጋር ተጭነን ሴትአፕ ማድረግ እንችላለን። ለዩቲዩብ ከሆነ ወይም ለዩቲዩብ ሾርት ከሆነ እዚህ ጋር ኦፕሽን ይሰጠናል። እዚህ ፕሮምፕት ላይ እንደምናየው ማለት ያለባትን በትምህርተ ጥቅስ ውስጥ አድርጌ ጽፌያለሁኝ። ከጨረስን በኋላ ክሬት ለማድረግ ቀስቱን እንጫናለን። ከዛም እንጠብቃለን። ሰላም፣ እንዴት ናችሁ? ይሄው እንደምታዩት በጣም ጥርት ያለ ቆንጆ የሆነ አገላለጽ ነው የተጠቀመችው። የተናገረችው ያስቀመጥንላትን ዲያሎግ እንድትናገር አድርጎ ክሬት አድርጎልናል ማለት ነው። ይህን ቪዲዮ ክሬት ለማድረግ 20 ክሬዲት ነው የተጠቀመው። በየቀኑ 50 ክሬዲት ይሰጠናል በነፃ፣ በወር ደግሞ 150 ክሬዲት ይሰጠናል ማለት ነው። ኢሜጅ ጀነሬት ለማድረግ ግን አንሊሚትድ ነው። እስከፈለግነው በነፃ ጀነሬት ማድረግ እንችላለን። ቀጥሎ ደግሞ የምናየው ሱኖ የሚባለውን ኤአይ ተጠቅመን እንዴት አማርኛ መዝሙር ክሬት እንደምናደርግ እናያለን። ሱኖ ላይ ከገባን በኋላ ክሬት የሚለውን እንጫናለን። ሌሪክስ የሚለው ላይ የራሳችን ሌሪክስ ካለ ሌሪክሱን እናስቀምጣለን፣ ወይም ክሬት እንዲያደርግልን ከፈለግ ጽፈን ፕሮምፕት ክሬት እናደርጋለን። እዚህ ጋር ያለውን አይከን ስንጫነው ራይት ፉል ሶንግ የሚል ኦፕሽን አለ። እሱን እንመርጣለን። ራይት ሌሪክስ የሚለው ላይ ክሊክ እናደርጋለን። ሁለት ኦፕሽኖችን ሰጥቶናል። የተመቸንን መምረጥ እንችላለን ወይ ድጋሜ ጀነሬት ማድረግ እንችላለን። በመቀጠልም ሰሌክት ዲስ ኦፕሽን የሚለው ላይ ክሊክ እናደርጋለን። እዚህ የወርክ ስፔሱ ጋር ከመጣን በኋላ የማንፈልገው ሊሪክስ ካለ ማውጣት እንችላለን፣ ወይም መጨመር የምንፈልገው ካለ ኤዲት ማድረግ የምንፈልገውን ካለ ያንን ማድረግ ያስችለናል። ወደ ታች ስክሮል ስናደርግ ስታይል የሚል እናገኛለን። የምንፈልገውን አይነት ስታይል እየጻፍን መሞከር እንችላለን። ካራክተራችን ሴት ስለሆነች ያንግ ገርል ብዬ ስታይሉ ላይ ጨምሬበታለሁ። ስሎ ካልተመቸን ስታይሉን ማስተካከልና እንደገና ክሬት ማድረግ እንችላለን። ዳውንሎድ ለማድረግ እነዚህን 3 ዶቶች እንጫናለን። ከዛ ዳውንሎድ የሚለውን እንጫናለን። ኤምፒ3 ኦዲዮ የሚለው ላይ እንጫናለን። ከዛ ዳውንሎድ ኤኒዌይ የሚለውን ተጭነን ዳውንሎድ እናደርገዋለን። ሌላው የምንሞክረው ነገር ጉግል ፍሎ ሶንግ ክሬት ያደርጋል ወይ የሚለውን ነው። ሊሪክሱን ኮፒ አድርገን ወደ ጉግል ፍሎ እንሄዳለን። የምንፈልገው ኢሜጅ ላይ ተጭነን አኒሜት ካልን በኋላ ቴክስት ባክሱ ላይ ፔስት እናደርጋለን። ሺ ኢዝ ሲንጊንግ የሚለውን በመጀመሪያ ማስገባታችን አስፈላጊ ነው። ሲንግ የምታደርገውን በኮቴሽን ማርክ ካስቀመጥነው በኋላ የሙዚቃውን ስታይል እንጽፍለታለን። ከዛም ቀስቱ ተጭነን ጀነሬት እስከሚያደርግ እንጠብቃለን። ሰላም
ሰላም ለሁላችን ፍቅር ያባል ይሄን ይመስላል ጀነሬት ያደረገው እንደምናየው ዘፈን ሳይሆን ክሬት ያደረገው ንግግር ነው ስለዚህ ጉግል ፍሎው ዘፈን ክሬት ያደርግም ንግግር ብቻ ነው ማለት ነው ነገር ግን እንደምናየው አኒሜሽኑ በጣም የተዋጣለት ነው ዳውንሎድ ለማድረግ ክሬት ያደረግነውን ወደ ኋላ እንመለሳለን ሶስት ዶቶች ላይ ክሊክ በማድረግ ዳውንሎድ የሚለውን በተን እንጫናለን ዳውንሎድ ኦሪጂናል ሳይዝ የሚለውን ክሊክ እናደርጋለን ለዛሬ ይህን ይመስላል እስከሚቀጥለው ጊዜ ድረስ ሰብስክራይብ ማድረግ ላይክ ማድረግና ሼር ማድረግን አይርሱ ባይ ሰላም ሰላም ለሁላችን ፍቅር ያባል በልባችን ደስታ ይሙላ ኑሯችን አንድን ሁን ሁላችን ሰላም ፍቅር ደስታ ይብዛ በኛ ገጽታ ሰላም ፍቅር ደስታ ሕይወት ይሁን ብሩህ ገጽታ ፈገግም በልንሳ